ሁሉም ነገር ለበጎ ነው የሚባለው ለዚህ ነው ጋይስ። አሜሪካ ወደ ሀገሬ ገብታ የዓለም ዋንጫውን መዳኘት አትችልም ያለችው ሶማሊያዊ ዳኛ ኦመር አርተን አሁን የዩኤፋ ሱፐር ካፕ ፒኤስጂ እና አስቶን ቪላ መካከል የሚደረገውን ጨዋታ እሱ እንደሚመራ ዩኤፋ አሳውቋል። ታዲያ ይሄ ሰው ምን ጎደለበት? እርግጠኛ ነኝ ወደ አሜሪካ ገብቶ የዓለም ዋንጫው ላይ ቢዳኝ ኖሮ ሁላችንም የዚህን ያህል የምናውቀው አይመስለኝም። ሁለተኛ ወደ ሀገሩ ሲገባ እንደ ብሔራዊ ጀግና ነበር አቀባበል ከሶማሌ ሕዝብ የጠበቀው። እንደዚሁም አሁን ታዲያ የዩኤፋ ሱፐር ካፕን ፒኤስጂ እና አስቶን ቪላ የሚያደርጉትን ጋሬዝ ቤል ራሱን ላለም ያስተዋወቀበትን ጨዋታ ላሳያችሁ። 2010 ላይ በሻምፒየንስ ሊጉ እስከ ረፍት ድረስ በሳንሲሮ ኢንተር ሚላኖች ቶተናምን 4-2 እየመሩ ነበር። ከረፍት በኋላ ታዲያ ጋሬዝ ቤል ለቶተናሞች የመጀመሪያ ጎል ያስቆጥራል። ከ5 ደቂቃም በኋላ ተመሳሳይ አይነት ጎል ከዛው ቦታ ላይ ለቶተናሞች ያስቆጥርና 4-2 ይሆናል ጨዋታው። ጁሊዮ ሴዛር ነበረ የኢንተር ሚላኖች ግብ ጠባቂ። ከዛ በኋላ 2 ደቂቃ ተጨምሮም ልክ 91ኛው ደቂቃ ላይ ሌላ ጎል ያስቆጥርና ሃትሪክ ይሰራል። ጨዋታውም በኢንተር ሚላን 4-3 አሸናፊነት ያልቃል። በመልሱ ጨዋታ እንግዲህ ብራዚላዊን ተከላካይ ማይኮንን ሲያሰቃየው ነበረ። ከዛ በኋላም እንግዲህ አስደናቂ አሲስቶችን ያደርጋል። አንዱን ለፒተር ክሮች ያደርጋል። ማይኮንን ሲጫወትበት ነበር ያመሸው። ከዛም ሌላ አሲስት ለሮማን ፓቭሎቪች ያደርግና ጨዋታውን ቶተናሞች 3-1 ያሸንፋል። የቀድሞ አርሰናል አማካኝ ቶማስ ፓርቲ ከጋና ብሔራዊ ቡድን ጋር ወደ ካናዳ እንዳይገባ ተከለከለ። ሮብ ዕለት ከሚደረገው የጋናና የፓናማ ጨዋታ በካናዳ ቶሮንቶ የሚደረገውን ጨዋታ ከጋና ብሔራዊ ቡድን ጋር ቶማስ ፓርቲ እንደማያደርግ ተረጋገጠ። ምክንያቱ ታዲያ ቶማስ ፓርቲ ከዚህ በፊት ከ8 በላይ የሚሆኑ ያስገድዶ የመድፈር ክስ ነበረበት። እሱም ምክንያት በማድረግ ታዲያ ካናዳ በወንጀል የተጠረጠረ ወይም ደግሞ ወንጀል የሰራ ሰው ወደ ሀገር አይገባም በማለት ቶማስ ፓርቲ ወደ ካናዳ ገብቶ ጨዋታውን እንዳያደርግ ታግዷል። ነገር ግን የጋና ብሔራዊ ቡድን ከፓናማ ጨዋታ በኋላ ከክሮኤሺያ እና ከእንግሊዝ ጋር በፊላዴልፊያ እና በቦስተን በአሜሪካ የሚደረገውን ጨዋታ ከጋና ብሔራዊ ቡድን ጋር ጨዋታውን እንደሚያደርግ ይጠበቃል። የካናዳ ብሔራዊ ቡድን ትናንትና ከቦስኒያ ሄርዞጎቪና ጋር አንዳቻ መለያየቱን ተከትሎ በዓለም ዋንጫ ታሪኩ የመጀመሪያ 1 ነጥቡን ያገኘ። ታዲያ ካናዳ የዘንድሮ የዓለም ዋንጫ 3ኛ የዓለም ዋንጫዋ ሲሆን 1986 ከፈረንሳይ፣ ሃንጋሪ እና ሶቪየት ህብረት ጋር ጨዋታውን አድርጋ 3ቱንም ተሸንፋ ነበረ። እንደዚሁም 2022 የኳታር የዓለም ዋንጫ ላይ ከቤልጅየም እንደዚሁም ክሮኤሺያ እና ሞሮኮ ጋር ጨዋታውን አድርጋ 3ቱንም ተሸንፋ ነበር። ትናንትና ማታ እንግዲህ ከቦስኒያ ሄርዞጎቪና ጋር አንዳቻ መለያየቷን ተከትሎ በዓለም ዋንጫ ታሪኳ የመጀመሪያ 1 ነጥቧን አግኝታለች። በፈረንሳይ ብሔራዊ ቡድን የተገፋው አዩብ ቡሃሊ ትናንትና በሞሮኮ እና በብራዚል ጨዋታ የ18 ዓመቱ የሊል አማካኝ አዩብ ቡሃሊ የብራዚል አማካኞችን እንዳልነበሩ አድርጓቸው ነበር። ታዲያ ይሄ 18 ዓመት ፈረንሳይ ብሔራዊ ቡድን ጋር ከ16 ዓመት እስከ 21 ዓመት በታች በአምበልነት ሳይቀር ሲያገለግል የነበረው አዩብ ቡሃሊ ለዓለም ዋንጫው ግን ዲዴን ዴሻም አልጠራውም ነበር። ይህን የተመለከቱት አትላስ አንበሶቹ ለአዩብ ቡሃሊ ጥያቄ ያቀርበውለት ነበር። እሱም ሳያመነታ ወደ ዓለም ዋንጫው ከሞሮኮ ብሔራዊ ቡድን ጋር አቀና። ትናንትናም ታዲያ አስደናቂ ብቃቱን ሲያስመለክተን ነበረ። የብራዚል አማካኞቹንም ከጨዋታ ውጭ አድርጓቸው ነበር። ይሄ ድንቅ አማካኝ ታዲያ በሊል አስደናቂ ዓመትን ሲያሳልፍ በአርሰናል፣ በሊቨርፑል እንደዚሁም በተለያዩ በአውሮፓ ትልቅ ቡድኖች በጥብቅ እየተፈለገ ይገኛል። በዓለም ዋንጫውም ከምንመለከታቸው አስደናቂ ተጫዋቾች መካከል አንዱ ሆኗል። ታዲያ ይሄ ተጫዋች የፈረንሳይ ብሔራዊ ቡድንን አያስቆጫቸውም?